ሰላም እንዴት ናችሁ? ውድ የምርቱ ቤተሰቦች በዛሬ ቪዲዮአችን ደግሞ በኢትዮጵያ ፔመንት ሜተድ የሚከፍል አዲስ የኦንላይን ስራ ይዤላችሁ መጥቻለሁ። የአፕሊኬሽኑ ስም ትኩስ ይባላል ማለት ነው። ስለ ስራው አንዳንድ ነገር ልንገራችሁ። በየቀኑ ስፒኖችን እንዲሁም የተለያዩ ሪዋርዶችን አዘጋጅቷል። እነሱን በመጠቀም የተለያዩ ፖይንቶችን መሰብሰብ ይቻላል። ሌላው ደግሞ ኢንቫይት በማድረግ መሰብሰብ ትችላላችሁ ፖይንቶችን ማለት ነው። እንዴት አድርጋችሁ መስራት እንደምትችሉ ሙሉ አሰራሩን ይዤላችሁ መጥቻለሁ። እስከመጨረሻው መከታተላችሁ እንዳትረሱ። አፕሊኬሽኑን ማውረድ የምትፈልጉ ቴሌግራም ቻናል እንዲሁም ኮሜንት ላይና ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። በፈለጋችሁ መርጣችሁ ዳውንሎድ ማድረግ ትችላላችሁ። አፑን ካወረዳችሁ በኋላ ልክ ገና እንደገባችሁ ስልክ ቁጥር እንድታስገቡ ይጠይቃችኋል። ስልካችሁን ታስገባላችሁ። ሁለተኛ የምታደርጉት ደግሞ ምንድነው ስማችሁን ትጽፋላችሁ፣ ጾታ ጄንደራችሁን ትሞሉና የተወለዳችሁበትን ዓመተ ምህረት በትክክል ታስገባላችሁ። እሱ ካስገባችሁ በኋላ ምን ይመጣላችሁ? እሱን ከነካችሁ በኋላ ደግሞ እንኳን ወደ ትኩስ አፕሊኬሽን መጡ ምናምን ይላል ማለት ነው። ሪፈራል ኮድ ከጎን ያስቀመጥኩላችሁን እሱን ታስገቡና ጀምሩ የሚለውን ትነኩታላችሁ። አሁን ወደ አፕሊኬሽኑ በተሳካ ሁኔታ ሬጂስተር አድርጋችሁ ገብታችሁ እዚህ ጋር ቀስት ያረኩባት ላይ 3 ሰረዟን አንድ ነክታችኋት ወደ ውስጥ ገባላችሁ። በጣም ብዙ ነገራቶች ይመጡላችኋል ማለት ነው። እዚህ ጋር አሁን እኔ 32 ብር አለኝ። ነጥቤ ስንት ነው? 64 ማለት ነው። 64 ነጥብ ስላለኝ 64 ነጥቡ ለሁለት ስታካፍሉት 32 ብር ይመጣል ማለት ነው። እና እዚህ ጋር ደግሞ በጣም የተለያዩ ነገሮች አሉ። እዚህ ጋር ላስመልክታችሁ። ብር ያስገቡ የሚል ነገር አለ። ብር ማስገባት ትችላላችሁ። እንዲሁም ደግሞ ብር ያውጡ የሚል አለ። አገኝ ነጥቦች ምናምን መቼቶች አሉ። እነሱን ደግሞ እያንዳንዱን እንመለከታለን ማለት ነው። እዚህ ጋራ የኔ ነጥቦች የሚል አለ። እሱን ነክታችሁ ወደ ውስጥ ትገባላችሁ። እሺ እዚህ ጋር ከገባችሁ በኋላ እንግዲህ ባላንስ ያለኝ እኔ 32 ብር አለኝ። እዚህ ጋር ነጥቤ ስንት ነው? 64 ነጥብ አለኝ ማለት ነው። እና እዚህ ጋር ታሪካችሁ እንዴት እንዳገኛችሁት እዚህ ጋር ይነግራችኋል። እሱ መመልከት ትችላላችሁ ነክታችሁ። እዚህ ጋር በየቀኑ ደግሞ የተለያዩ እድሎችን ይሰጣችኋል ማለት ነው። ከ1 እስከ 1000 ነጥቦችን በየቀኑ ማግኘት ትችላላችሁ ማለት ነው። እዚህ ጋር 1 እና 2 በየቀኑ የምትሰበስቡበት መንገድ አለ። አንደኛው ኢንቫይት በማድረግ ነው። ኢንቫይት አድርጋችሁ 20 ፖይንቶችን ወይም ከ20 እስከ 400 ነጥቦችን ማግኘት ትችላላችሁ ማለት ነው። ገና እንደገባችሁ 20 ነጥብ ራሱ ፕላትፎርሙ በጊፍት መልክ ይሰጣችኋል ማለት ነው። እያንዳንዱ ደግሞ የቀኑ እድል የሚለውን ታስክ እየሰራን እንመለከታለን። ወደ ውስጥ እንገባለን። ነክተ ነው እዛ ጋር ከገባችሁ በኋላ እዚህ ጋራ ይሄው አንድ ቀን የጨዋታ ተከታታይነት ይላል ማለት ነው። አሁን ትላንት ተጫውቻለሁ፣ ስለዚህ አንድ ይላል። ዛሬ ሲጫወት 2፣ ነገ ከተጫወት 3 እያለ እዚህ ጋር ይቆጥርላችኋል ማለት ነው። ዛሬ ምንም አይነት ነጥብ ስላላገኘው 0 ነው የሚለው ማለት ነው። ዛሬ የተገኘው 0 ነው። ስለዚህ ይሄኛውን ገብቼ ስጫወት እዚህ ጋር ይደምርልኛል ማለት ነው። ሁለት አይነት መንገዶች አሉ። አዙረው ያሸንፉ እንደ ስፒን ማለት ይሽከረከራል ይሰጥኛል። እዚህ ጋር ደግሞ መፋቂያ ካርድ አለ። እየፋኩኝ እሱን እያንዳንዱን አሳያችኋለሁ። እሺ አሁን እዚህ ጋር አዙረው ያሸንፉ የሚለውን የመጀመሪያውን እንነካዋለን። እሺ ወደ ውስጥ ከገባን በኋላ ስፒንሽ ማለት ነው። እዚህ ጋር ብዙ ነገራቶች አሉ። ነፃ ሜዳው ከደረሳችሁ ምንም አይነት ነገር አይደርሳችሁም። እዚህ ጋር 50 ሜዳው 30 ምናምን እንደዚህ ቁጥሮቹ ከደረሳችሁ ደግሞ ትልቁ 1000 ነው ማለት ነው። እዚህ ጋር ትልቁ 1000 ነው። እስከ 1000 ድረስ ማሸነፍ ይቻላል። ስለዚህ እናሽከረክራለን። እሺ እዚህ ጋር ተጨማሪ ሌላ ማሽከርከር የምትፈልጉ ከሆነ እዚህ ጋር ቪዲዮዎችን መመልከት ይኖርባችኋል። ማስታወቂያ እያያችሁ ድጋሚ ማሽከርከር ትችላላችሁ ማለት ነው። በየቀኑ 2 ስፒን ይሰጣችኋል። እነሱ ተጠቅማችሁ ስፒን በማድረግ እሱ ካልበቃችሁ ቪዲዮ መመልከት ትችላላችሁ። አሁን እኔ ዛሬ ነፃ 2 ጊዜ ደርሶኛል ማለት ነው። ስለዚህ ቪዲዮ ተመልክቼ ድጋሚ ማሽከርከር እችላለሁ። እናንተ እንደዛ እያደረጋችሁ ትሞክሩና የተለያዩ ነጥቦችን ማግኘት ትችላላችሁ። ይውላችሁ እዚህ ጋር ምንም ሙከራ የለኝም። 2ቱንም ስፒን ጨርሻለሁ። ምንም አልሰጠኝም ማለት ነው። እዚህ ጋር ደግሞ መፋቂያ ካርድ የሚላለ ወደ እሱ እንገባና የእሱን ታስክ ደግሞ እንጨርሳለን። እሺ እዚህ ጋር አሁን 0 ነው ማለት ነው። 4 ጊዜ ተፈቃላችሁ ማለት ነው። ምንም አይነት ሽልማት እዚህ ጋር አላገኘውም። 1 ብሎ ጻፈ ማለት ነው። ወደ ሁለተኛው ደግሞ እንሄዳለን። እንግዲህ እነዚህ ሁለቱን ጨዋታ እየመጣችሁ በየቀኑ ሁሉ ጊዜ መጫወት ትችላላችሁ። እድላችሁ ከሆነ ታገኛላችሁ። እኔ እንግዲህ ዛሬ እድሌ ስላልሆነ ምንም አይነት ነገር አላገኘውም። ሌቭሌ ደግሞ ደረጃ 1 ነው ማለት 64 ነጥብ አለ። 64 ነጥብ ማለት ለሁለት ስታካፍሉት እዚህ ጋር 32 ብር አካባቢ እንደማለት ነው። እንደገባችሁ ራሱ ፕላትፎርም ደግሞ 20 ነጥብ ይሰጣችኋል ማለት ነው። እና ደግሞ ከዚህኛው ከቀኑ እድል ውጪ ሌላ የምትሰበስቡበት መንገድ ምንድነው? ጓደኞችን በመጋበዝ ነው። ጓደኞችን ይጋብዙ የሚለው ጋር ትገባላችሁ። እዚህ ጋር የራሳችሁ የምትጋብዙበት የራሳችሁ ኢንቪቴሽን ኮድ አለ። የሁላችሁ ሰዎቹ ሬጂስተር አድርገው በገቡ ቁጥር ለእናንተ ይሰጣችኋል 20 ነጥቦችን ይሰጣችኋል ማለት ነው። ጥሪ አጋር የሚለውን እሱን በማድረግ ኮፒ አድርጋችሁ ለፈለጋችሁ ሰው መላክ ትችላላችሁ። እናንተ ገብታችሁ እያንዳንዱ ማንበብ ትችላላችሁ። እሺ ሌላው ደግሞ ላይቭ ላይ በመቀመጥ ወይም የተለያዩ ስጦታዎችን መቀበል ትችላላችሁ ማለት ነው። እዚህ ጋር ምንም አይነት ስጦታ አልተቀበልኩም፣ ግን ከተቀበላችሁ እዚህ ጋር የተቀበላችሁ ስጦታዎች የሚል አለ። እሱን ትነኩና ወደ ውስጥ ገብታችሁ እዚህ ጋር ይሄው ቀጥታ ላይቭ ላይ ማለት ነው፣ ቀጥታ ስርጭት ላይ ወይም ማህበራዊ ላይ ወይም ዋጋ ላይ የትኛው እንደተሰጣችሁ ራሱ እዚህ ጋር ይነግራችኋል። አሁን ላይቭ ላይ ከሆነ የተሰጣችሁ ጊፍት እዚህ ጋር
ያስቀምጥላችኋል ማለት ነው። ስለዚህ በብር ታስቦላችሁ ቀጥታ ዊዝድሮ ማድረግ ትችላላችሁ። እሺ አሁን ደግሞ እንዴት አድርገን ዊዝድሮ ማድረግ እንደምችል እንመለከታለን። እዚህ የብር ያውጡ የሚል አለ፣ ወደ ውስጥ እንገባለን። ከዛ የመክፈያ ዘዴን ይምረጡ የሚል አለ፣ እሱን ነክታችሁ ፔመንት ሜተድ ትመርጣላችሁ። እሺ እዚህ ጋር ቴሌብር፣ ሲቢ፣ ኤምፔሳ እንዲሁም በጣም ብዙ የኢትዮጵያ ፔመንት ሜተዶች አሉ። በፈለጋችሁ እናንተ መርጣችሁ ዊዝድሮ ማድረግ ትችላላችሁ። ቴሌብርን መርጣለሁ እኔ። ከዛ እዚህ ጋር ስልክ ቁጥር ታስገባላችሁ። እዚህ ጋራ ስልካችሁን በስነ ስርዓት ካስገባችሁ በኋላ መጠን ታስገባላችሁ ማለት ነው። ሚኒመም ዊዝድሮ ማድረግ የሚቻለው ከ500 ፖይንት ጀምሮ ነው። እኔ ስንት ነው ያለኝ? 64 ፖይንት። 500 ሲሞላ ዊዝድሮ ማድረግ ይቻላል። ይሄ ብር ያውጡ የሚለው ይበራላችኋል። በቴሌ ብር በቀላሉ እንደዚህ አድርጋችሁ ማውጣት ትችላላችሁ። 500 ፖይንቱ 250 ብር ነው ማለት ነው። በቀላሉ ሰዎችን ኢንቫይት በማድረግና እየመጣችሁ ታስኮችን በማጠናቀቅ ብቻ በኢትዮጵያ ገንዘብ ተከፋይ መሆን ትችላላችሁ ማለት ነው። የስራ ከተመቻችሁ እንዲሁም ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ አዳዲስ የኦንላይን ስራዎችን ይዤላችሁ እመጣለሁ። የዛሬ ቪዲዮ ይህን ይመስል ነበር። ቻው